ሙርሾ አቤት ውጤት ደርሷል። አይተነዋልና ከዝን እንቁላል፣ ዶሮ፣ በሬ ስጋ፣ ባሳ እንዳትበላ። ወይ ዶክተርዬ ተባረክልኝ ተባረክልኝ። ብላ ቢልንት ላመጣል አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ። አሜን። እኔ አርበኛ ልጅ ነኝ ጆሊ ባርጊጊዮ ወጥቷይ ሞታራዳ በማተቡ ኖሮ ባለ ወጣነስ ነኝ። ስማ ዛሬ ጎረቤት ቡና ተጠርቻለሁ። ደርሰሽ ነ ሙርሾ አቤት ውጤት ደርሷል። አይተነዋልና ከዝን እንቁላል፣ ዶሮ፣ በሬ ስጋ፣ ባሳ እንዳትበላ። ወይ ዶክተርዬ ተባረክልኝ ተባረክልኝ። ብላ ቢልንት ላመጣል። አያችሁ ወዳጆቼ፣ የኔ ህይወት ይሄ ነው። ይሄንን ነገር የምታውቁት ብዙዎች ቧንቧ ሲከፈትበትና ሲዘጋበት ነው። ዛሬ ግን ለኔ ህይወት ቁልፍ ነገር የቧንቧ መክፈቻ የግድ ያስፈልገኛል። አያችሁ የኔ ህይወት አሁን በምን ተመሰረተ? በሰዓት። የኦክሲጅን መጠኔን የማየው በዚህ ነው። ሰዓቱ አለቀ አላለቀ ብዬ የሰቀቀን ህይወት ጀመርኩ። እቺ ነገር ለማሰር እቺ ብረት ታስፈልገኛለች። አስባችሁ ታውቃላችሁ? እቺ ለኔ ህይወት መኖሪያ መሰረት ናት ብዬ አስቤ አላውቅም። ዛሬ ላይ ግን ለኔ ህይወት ቁልፍ ናት ማለት ነው እቺ ብረት። ይሄ ነገር አስቤው አላውቅም። በዚህ ተነፍሳለሁ፣ በዚህ እኖራለሁ ብዬ ዛሬ ግን አያችሁ በዚህ እንድኖር እንኳን ስለፈቀደልኝ እግዚአብሔርን እለት እለት እግዚአብሔር ይመስገን ብዬ አምላኬን አመሰግናለሁ። አያችሁ ይሄኛው ሲያልቅብኝ እዚህኛው ላይ ለመቀየር አስረን በጥንቃቄ ነው የምንጠብቀው። ቅድም እዚህ ላይ ከ30 ደቂቃ በላይ ያለማቋረጥ መቀመጥ በካንሰር ህመም የመሞት እድልን እንደሚጨምር አዲስ ጥናት አመላከተም። ተመራማሪዎች በየ30 ደቂቃው ተነስቶ ትንሽ መንቀሳቀስ ይህን አደጋ ለመቀነስ ሊረዳ እንደሚችል ጠቁመዋል። ከግማሽ ሰዓት በላይ ያለማቋረጥ መቀመጥ ወይም ከእንቅልፍ ነቅቶ ሳለ ጋደም ማለት የካንሰር ሞት አደጋን ከመጨመር ጋር የተያያዘ መሆኑን በፕሎስ ሜዲሲን መጽሔት ላይ የታተመ አዲስ ጥናት አመላክቷል። ጥናቱ ከ91 ሺህ በላይ ተሳታፊዎችን ለ12 ዓመታት ያክል የተከታተለ ሲሆን ያለማቋረጥ የሚቆይ የመቀመጥ ጊዜ በየቀኑ በአንድ ሰዓት በጨመረ ቁጥር ለካንሰር ሞት አደጋ በ10 በመቶ እንደሚጨምር ያመላክታል። በሌላ በኩል በየ30 ደቂቃው ተነስቶ እስከ 5 ደቂቃ ድረስ መራመድ ወይም ቀለል ያለ የአካል ብቃት እንቅስቃሴ ማድረግ አደጋውን ሊቀንስ እንደሚችል ተመራማሪዎቹ ገልጸዋል። እንግዲህ እንዳያችሁት የስኳር ህመም የሚመጣበት የራሱ መንገድ አለው። ትርጉሙ ደግሞ ምን እንደሆነ ነግራችኋለሁ። አብራችሁ ቆዩ። የስኳር ህመም በምንልበት ጊዜ በደማችን ውስጥ የሚገኘው የግሉኮስ መጠን በከፍተኛ ሁኔታ ሲጨምር ነው። ይህም የሚሆንበት ምክንያት የተለያዩ ምክንያቶች ከመኖራቸው ባሻገር በሰውነታችን ውስጥ የሚገኘው ፓንክሪያስ ወይም ደግሞ ቆሽት የምንለው የሰውነታችን አካል ኢንሱሊንን ማምረት በሚያቆምበት ጊዜ ወይም ደግሞ የተመረተው ኢንሱሊን ስራውን በአግባብ ማከናወን አልችል ብሎ ሲቀር የሚከሰት ህመም ነው ማለት ነው። በዚህም ጊዜ የኢንሱሊን አገልግሎት ይዛባና ኢንሱሊን ዋና አገልግሎቱ መሆን የነበረበት ግሉኮስን ወይም ደግሞ በደም ውስጥ የሚገኘውን ስኳር ተሸክሞ ወደ ህዋሶች ማድረስ ነው። ነገር ግን ይህ ኢንሱሊን ስራውን ላይሰራ ይችላል፣ በትክክል ስራውን ላይሰራ ይችላል። ወይም ደግሞ ኢንሱሊን ሙሉ ለሙሉ በሰውነት ውስጥ ላይመረት ይችላል። ሙሉ ለሙሉ በሰውነት ውስጥ ኢንሱሊን ካልተመረተ አይነት አንድ የስኳር ህመም ስንለው፣ ኢንሱሊን ደግሞ በሰውነት ውስጥ እየተመረተ በፓንክሪያስ አማካኝነት በሰውነት ውስጥ እየተመረተ ወይም ደግሞ በቂ ኢንሱሊን እያለ ስራውን በአግባብ አልወጣ ብሎ ሲቀር በደም ውስጥ የግሉኮስ መጠን በሚጨምርበት ጊዜ ደግሞ አይነት 2 የስኳር ህመም ብለን እንጠራለን ማለት ነው። አጋላጭ ምክንያቶች አሉ። ለአይነት 1 የሚሆን ለአይነት 2 አጋላጭ ምክንያቶች በብዛት የሚነገሩ ናቸው። ከነዚህም መካከል
ጀስት ውፍረት ካለ እንዲሁም ደግሞ የአመጋገብ ስታይላችን ወይም ደግሞ የአኗኗር ዘይቤያችን ያልተስተካከለ ከሆነ ለስኳር ህመም የመጋለጥ እድል ይኖረናል። እንዲሁም በጄኔቲክስ ወይም ደግሞ በዘረመል የሚተላለፍም የስኳር ህመም አለ ማለት ነው። በተለይ አይነት 2 የስኳር ህመም በዘረመል የመተላለፍ እድል ከፍተኛ ነው ማለት ነው። ስለዚህ እያንዳንዱ ሰው የስኳር ህመም በሚኖርበት ጊዜ ወይም ደግሞ በደም ውስጥ የስኳር ከጨመረ የስኳር መጠን ከጨመረ ምርመራ ካድርጎ የስኳር ህመም አለብህ ከተባለበት አንስቶ ጀስት መድኃኒቶችን በመውሰድ እንዲሁም ደግሞ የአኗኗር ዘይቤውን በማስተካከል ህይወቱን መምራት ይችላል ማለት ነው። ካልሆነ የስኳር ህመም የሚያመጣቸው ብዙ የጎንዮሽ ጉዳቶች አሉ። ከነዚህ የጎንዮሽ ጉዳቶች መካከል ለተለያየ የልብ ኬዝ ሊያጋጥመን ይችላል፣ ለተለያየ የደም ዝውውር ችግር ሊያጋጥመን ይችላል። እንዲሁም ደግሞ ጋንግሪን ለምንለው ወይም ደግሞ ዲያቤቲክ ፉት አልሰር ለምንለው ነገር የማጋለጥ እድል ወይም የመጋለጥ እድላችን ከፍተኛ ነው የሚሆነው። ከዚህም አልፎ ኬቶሲስ ወይም ደግሞ በሰውነታችን ውስጥ ኬቶን እንዲመረትና አሲዶሲስ ተመርቶ አተነፋፈሳችን እንዲሁም ደግሞ ሌላ የሰውነት ክፍሎቻችን ቫይታል ኦርጋኖቻችን እንዲጎዱ ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። ለዛሬ የነበሩኝ ምርጥ የሶሻል ሚዲያ መነጋገሪያ የነበሩ የሶሻል ሚዲያ ላይ ሲራገቡ የነበሩ ወሬዎች እስካሁን የሰማናቸውን ይመስላሉ ማለት ነው። ለቀጣይ አዳዲስ ኢንፎርሜሽኖች አዳዲስ መረጃዎች እንዲደርሱ ላይክ እና ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እስካሁን አብራችሁ ስለቆያችሁ ደግሞ ይህ ዶክተርስ ሪያክት ነው። ለዛሬ የነበሩኝ ምርጥ የሶሻል ሚዲያ መነጋገሪያ የነበሩ የሶሻል ሚዲያ ላይ ሲራገቡ የነበሩ ወሬዎች እስካሁን የሰማናቸውን ይመስላሉ ማለት ነው። ለቀጣይ አዳዲስ ኢንፎርሜሽኖች አዳዲስ መረጃዎች እንዲደርሱ ላይክ እና ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እስካሁን አብራችሁ ስለቆያችሁ ደግሞ ይህ ዶክተርስ ሪያክት ነው። አንተ በሽተኛ ለምን ትይኛል? አያም ዘመን ከነተይ ለዛሬ የነበሩኝ ምርጥ የሶሻል ሚዲያ መነጋገሪያ የነበሩ የሶሻል ሚዲያ ላይ ሲራገቡ የነበሩ ወሬዎች እስካሁን የሰማናቸውን ይመስላሉ ማለት ነው። ለቀጣይ አዳዲስ ኢንፎርሜሽኖች አዳዲስ መረጃዎች እንዲደርሱ ላይክ እና ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እስካሁን አብራችሁ ስለቆያችሁ ደግሞ